ከዛ በኋላ ስማ ገና እዛ ጋር ሆኜ ማለት ነው ኮካ ጋር ሆኜ ኃይል ሰብስቤ የሆነ ግሮሰሪ አለ እዛ ሄድኩኝና አንድ አስተናጋጅ አሁን ማይኔ ላይ አለ ሽንት ቤት አለ ስለው የለም አላለኝ። እንደዚህ ያልኩት እግዚአብሔር ነው ማለት ላቤና አምባይ እዚህ ጋር የሚደርሱ እመቤቴን ነው ማለት እንደዚህ የሚያጠምጥ ላብ። ከዛን አማራጭ ምንድን ነው? ከኮካ እቤት ድረስ በእግሬ መሄድ ነው። እያስታመምኩት ቀስ እንዲህ እያልኩ ብሮ ነፍስና ስጋ ወጣች ነው ማለት። ከዛ 24 ቀበሌ ይባላል። አሁን ወደ ቤት እየደረስኩ ነበር። 24 ቀበሌ ሲደርስ የአያቴን ጓደኛ አላገኟትም። ወይኔ አለች እያስቴር አልኳት። ተሳስተዋል። ስመኝ እኮ ነው ልታወራኝ እንደዚህ ያልኳት ገልምጦኝ ያለፉ ሄድኩልህ ምናምን። እንዳጋጣሚ የኛ ቤት ትንሽ ረዘም ትላለች። መግቢያ ወደ ቤቱ ጋር እስከምትደርስ በእናትህ ሩቅ ነው። ገባ የምትለው መንገድ ሩቅ ነው ወንድሜ። እሱን ታግዬ ገባው። አሁን ፋይናል ፓርቱ ደረጃ አለ እኛ ቤት። ደረጃ ደግሞ እንደዚህ ነው በባህሪው። ይኸውልህ ደረጃው ጋር ስደርስ የባኛው ቤት ድምፅ ሲዘጋ በሩ ሲዘጋ እኔ ስደርስ ደረጃው ማለት ነው ደረጃው ብዬ ወጥቼ በሩ አሳረገው። እናቴ ልጅ ተነሽ አልኳት። ይኸው ልጅ አለች ገብቼ ስክት ገብቼ እሷ ቆማ ምን ነው አለች። ብሮ ጫሜን አውልቄ በላይ ላይ ይኸውልህ ውሃ እንደዚህ የምቀለብሰው እንዴ ተቃጥዬ ነው እኔ ለምን አይድረስበት ተቃጠልኩኝ። በቃ ግን የወንድሜ ሱሪ አልተረፈም፣ ማንም አልተረፈም። በቃ ታክሲ ውስጥ ነው የጨረሰው። ተሰካሁ አላልከኝም እንዴ? ተሰካሁማ እና ደረጃውን ሮጥኩኛ። ሮጥኩኝ ደረጃውን ማድረግ ነበረብኝ። እንደዚህ ነበር የኔ ጌታ። ወይ የሆነ ያልታወቀ ይሆናል እንጂ ስማ፣ ታክሲ ውስጥ ነው የጨረስኩ እርግጠኛ አስዋል ቁጭ ስክት ካለ በኋላ ምንም የለም ጨርሷለሁ። ይቻላል።